ከአማራ ክልል አሳዛኝ መረጃ ወጥቷል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎች ሕይወት ማለፉን የዞኑ ፖሊስ አስተባባሪ ገልጿል። የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ላይ ሳለ ዳህና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን የዋግምራ ዞን የመንገድ ትራፊክ ዋና ኃላፊ የሆኑት ምክትል ኮማንደር መላኩ አሻግሬ ተናግረዋል። አደጋው የደረሰው እሁድ ሚያዝያ 18 ሲሆን ኃላፊው ከሚገባው በላይ ጭነት በመጫኑ ተገልብጦ የ19 ሰዎች ሕይወት ሲያልፍ 61 ሰዎች ጉዳት ደርሶባቸዋል ብለዋል። አይሱዚው 60 ኩንታል እህል ጭኖ የነበረ መሆኑን የተናገሩት ምክትል ኮማንደሩም ከላይ ደግሞ 80 ሰዎችን ደርቦ ስለማሳፈሩ መረጃ እንዳላቸውም ዘግበዋል። ሕይወታቸው ካለፉት መካከል ሕፃናትና እናቶች እንደሚገኙበት የተናገሩት ምክትል ኮማንደሩም በአደጋው የተጎዱትና የሞቱት የአንድ አካባቢ ሰዎች መሆናቸውን ጨምረውም ገልጸዋል። ፖሊስ አደጋው ያጋጠማቸው የጻግብጂ ነዋሪዎች መሆናቸውን ተናግረው ለስራ በብዛት ወደ አብናት እንደሚጓዙም ጠቅሷል። እሁድ ብቻ ወደ አንድ አካባቢ የሸኘነው አስከሬን 17 ነው ያሉት ኃላፊው ከሟቾቹ መካከል የአንድ ቤተሰብ አባላት እንደሚገኙበትም አስረድተዋል። 3-4 ልጅ ያዛለ እስከ 5-6 ቤተሰብ ይዘው የሚንቀሳቀሱ ናቸው ሲሉ አብዛኞቹ ሟቾች የአንድ ቤተሰብ አባላትና የአንድ አካባቢ ነዋሪዎች ሊሆኑ ይችላሉም ሲሉ ጨምረው ተናግረዋል። በአደጋው ጉዳት ደርሶባቸው ሆስፒታል ገብቶ ከነበሩ 62 ሰዎች መካከል አንድ ሰው በሕክምና ላይ ያለ ሕይወቱ በማለፉ የሟቾቹ ቁጥር ወደ 19 ከፍ ማለቱን ምክትል ኮማንደሩ አስረድተዋል። አካባቢው ባለፉት 3 ዓመታት በፋኖ ታጣቂዎች ቁጥጥር ስር መሆኑን የተናገሩት ምክትል ኮማንደር መላኩ ስለዚህም የአደጋው መንስኤ ወደ ስፍራው ሄዶ ለማጣራት አለመቻላቸውን ተናግሯል። በተጨማሪም አካባቢው ዳገታማ መሆኑን የሚያስረዱት ኃላፊው መኪናው ተንሸራቶ ነው ወይስ ተገልብጦ የሚለውን ለማጣራት አለመቻላቸውን ተናግረዋል። ከአደጋው በኋላ ወደ ስፍራው በመሄድ አስከሬንና ቁስለኛ ማምጣት የተቻለው በመከላከያ ድጋፍ መሆኑንም ጨምረው ተናግረዋል። የህዝብ ማመላለሻ አውቶቡሶች ወደ ስፍራው መሄድ ካቆሙ 3 ዓመት እንደሆናቸው የተናገሩት ኃላፊው መንገዱ ችግር ያለበት በመሆኑ የትራንስፖርት አገልግሎት የሚሰጥበት ቦታ አይደለም ብለዋል። በአካባቢው ባለው የጸጥታ ሁኔታ ምክንያት መንገዱ ስለተዘጋ ስምሪት ተሰጥቶት የሚሰራ የህዝብ ማመላለሻ የለም ያሉት ኃላፊው ለቁጥጥርም የሚመች አለመሆኑን ጨምረው ገልጸዋል። ከዚህ በተጨማሪም በዋግምራ ሁሉም ወረዳዎች ሊባል በሚችል ደረጃ በነዳጅ እጥረት ምክንያት የህዝብ ትራንስፖርት መቆሙን ገልጸው አሽከርካሪዎች ነዳጅ ከጥቁር ገበያ እየገዙ እንደሚጠቀሙ ተናግረዋል። ምክትል ኮማንደሩ አደጋው የደረሰበት አካባቢ ግን ነዳጅ ቢኖርም እንኳ በጸጥታ ችግር ምክንያት መሄድ እንደማይቻል በአጽንኦት ያስረዳሉ። የሟቾቹ አስከሬን መነሳቱንና ቁስለኞችን ወደየአካባቢያቸው መላካቸውን የሚናገሩት ምክትል ኮማንደሩ ሹፌሩ በሕይወት ስለመትረፉም ሆነ ስለመሞቱ የሚያውቁት ነገር እንደሌለም አስረድተዋል። ከሰቆጣ ወደ ባህር ዳር ከዚህ በፊት የህዝብ ማመላለሻ አገልግሎት እንደነበር ያስታወሱት ኃላፊው ይህ ግን ከጸጥታ ጋር በተያያዘ መቆሙንም ጨምረው ተናግረዋል። በሕገ ወጥ መልኩ በጭነታቸው ላይ ሰዎችን በመደረብ ከሚንቀሳቀሱ ተሽከርካሪዎች በስተቀር ሌላ የማጓጓዣ አማራጭ በአካባቢው አለመኖሩን ጨምረው ይናገራሉ። በአካባቢው አልፎ አልፎ አደጋ እንደሚከሰት ያስረዱት ምክትል ኮማንደር መላኩ ይህንን ያህል ሰው ሲሞት ግን የመጀመሪያው መሆኑን ተናግረዋል። በአማራ ክልል ባለፉት 3 ዓመታት የተካሄደ ባለው ግጭት ምክንያት የክልሉ ነዋሪዎች የትራንስፖርት መስተጓጎል ገጥሟቸዋል። ይህንንም ተከትሎ ባለፈው ዓመት በሰሜን ወሎ ዞን እንዲሁ በሲኖትራክ ሲጓዙ የነበሩ 40 የሚሆኑ ሰዎች መኪናው በመገልበጡ ሕይወታቸው ማለፉ ይታወሳል።